ራውነት እንላቸው ጥሩ አንድ ሁለት ጥያቄዎችን ልጨምር ሰዓታችንም ያለቀ ስለሆነ ምናልባት በተደጋጋሚ የሚነሳ ጉዳይ ስለሆነ ነው የዚህ የኢንዶመንት ልማት ጉዳይ አራቱ በኢህአዲግ የሚመሩ ክልሎች የኢንዶመንት ኩባንያዎችን አደራጅተው ልማት ይሰራሉ ከነዚህ ኩባንያዎች ጋር በተያያዘ ግን በርካታ ትችቶች ይነሳሉ ግን እነዚህ ድርጅቶች አራቱ ክልሎች ላይ ብቻ ተዋቅረው መስራታቸው በሌሎች አጋር በሚባሉ ክልሎች ላይ አለመፈጠራቸው የኢኮኖሚ እድገት ልዩነት ምንጭ ሊሆኑ አይችሉም ወይ ይሄን እንዴት ነው ሰው የሚያዩት ለምን እንደሚነሳ ነው የማይገባኝ ሰው ነው የሚያነሳው ወይስ ማለቴ ትምህርት ያለው ምናምን ማለት ነው ሰው መሆን አለበት እና እነዚህ ኢንዶመንት አፈጣጣራቸው ይሄም ያነሳውን ሰዎች ካሉ ተአምር ነው አፈጣጣራቸው ይታወቃል አራቱ ክልል ላይ እየሰሩ ያለውም ይታወቃል አሁን እኛ ገንዘብ ያዝን TPLF ነን ገንዘብ ያዝንና ገንዘብ ቪየትናም ኢንቨስት እናድርገው ታንዛኒያ ኢንቨስት እናድርገው ብለን ልናስብ አንችልም ትክክል ነው ይሄ ገንዘብ ኢትዮጵያ ኢንቨስት እናድርገው አለ ሌሎች የሚያማክሩ አንዱ የውጭ ሀገር የሚያማክሩን ቪየትናም ምንም አንስተውልን ነበር ይሄ ገንዘብ የውጭ ገንዘብ ነው የTPLF ነው ስለዚህ ለምን አንድ ቀር የሚለኝ ነው ማለት አብዛኛው TPLF የTPLF ነው ገንዘብ 100% not 99 ምናምን መመስረቻው ማለት ነው ለብቻችን ኢንቨስት ከምናደርገው በትግል ጊዜም እየተደጋገፍን ነው የመጣነው ይሄ ለሌሎችም እንስጣቸው ተወሰነ I think አንደኛ አማራ ነው ሁለተኛ ኦሮሞ ሶስተኛ ዶ የሰጠን ማለት ነው አሁን ደስ ማድረጋችሁ ስህተት ነው ስንሰጣቸው ደስ ማለት ምንድነው ብሎ ሊነሳ ይችላል ለምን ሁሉ የትግራይ ገንዘብ እያለ ትግራይ ለምን ኢንቨስት አላደረጋቸውም ሊነሳ ይችላል ይሄ የጅል ጥያቄ ነው እንግዲህ እነሱም አብረን ስለታገል እንስጣቸው ታለ እዚያ ላይ ስህተት አለው ዘን ይሄ ገንዘብ ምን ይሆን ለህዝቡ ነው የሚሰጠው እሱ ላይ አይደለም ለህዝቡ የሚሰጥበት እሱ አይደለም ችግሩ እሱ ሳይሆን ችግሩ ይሄ ተባለና ለህዝብ ይሁን ተብሎ ህዝቡ ኦነር ነው ድርጅቱ በምንም አይነት እጅ የለው የራሱ ምክር ቤት አለው የራሱ ኦፊስ አለው ሲዮ ዘን ኩባንያዎች ደግሞ በህግ መሰረት በኢትዮጵያ ህግ መሰረት በኮመርሻል ኮድ መሰረት ተመዝርቋል እንደዚህ ሆኖ እነዚህ ደግሞ የሚሰሩት በየመንደራቸው ብቻ አይደለም በየክልላቸው ማለት ነው ጨርቅ የሚመረተው በትግራይ ውጭ ሀገር ነው ለሀገሩ ነው ዶላር የሚያመጣው ለምን ሀረር ሆኖ ዶላር ያመጣው ሊባል ይችላል ሲሚንቶ የሚመረተው አብዛኛው ቁጥር ለማስቀመጥ አልችልም መሀል ሀገር ነው የሚሸጠው ላይምስቶን እዚያ ነው ያለው ለምን ሲሚንቶ እዚያ ተሞርቶ ከሚመጣ ለምን ሶማሊያ አይሆንም ለኔ ጅል ጥያቄ ነው በክልሎች መካከል ፍትሃዊ እድገት እንዲመጣ አይደለም እንደ መንግስት እየሰራ ያለው የመሰረተ ልማት መስፋፋት ፍትሃዊ ይሁን ሲባል ኢንዶመንቶች አራቱ ክልሎች ላይ ብቻ እየሰሩ ከሆነ አንድ ክልል አይደለም ብቻ ኮን ሊሆን ይችላል ነገርኩ ታንዛኒያም ሊሆን ይችላል ነበር ያ ታንዛኒያ ኢንቨስት ብናደርገው ማን ይጠይቃል ማንም ይጠይቃል ግን ማንም ይጠይቃል የለም ፍትሃዊ እድገት ከተባለ በክልሎች መካከል ልዩነት ያመጣል ሳጀስት ነበር አንዳንድ ኮንሰልታንት ያገራችን ነው የምናመጣው አልኩት ስለዚህ ጸበል አይደለም TPLF
ለምን ለሶማሊያ አልሰጣቸው TPLF ለምን ለጋምቤላ አልሰጣቸው በየትኛው ህግ በየትኛው አሰራ እንዲባል አይደለም እነሱስ እንዲያዋቅሩ ማድረግ አይቻልም ወይ የሥራ ዕድል መፍጠር የሚሆን ለአካባቢው ካላቸው ገንዘብ መከረክ እኛ እኮ ውጭ ያመረት ነው ገንዘብ ነው እኛ ውጭ ገንዘብ አመረተ ብዙ ገንዘብ ያዘ አገሬ ውስጥ ይዘን መጣ እዚህ ኢንቨስት አድርጎ ብለው የሚለመኑ ነው እነሱ ህዝቡ ካዋጣ ማለት ይከለከላል አዎ መሰረታዊ ጥያቄ ምን ለምን ትግራይ ላይ ተሰራ ለምን አማራ ክልል ተሰራ አይደለም ፍትሃዊ እድገት አንድ የኢኮኖሚ ማህበረሰብ ሲባል በሌላ በኩልስ በክልሎች መካከል አይነቱ ነገር ሊሰራ ይገባል ይሄ ምን መሰለህ ይሄ ለአፋር ፖለቲካ ሪጅን ማለት ነው ምናምን ካላቸው ሊያደርጉ ይችላል ማለት ይከለከላል የልዩነት ምንጭ ሆኖ አይታየውም እርሱ ልዩነት ያመጣል ምን ያለው ምን ነው የአፋር ማንም ድርጅት ተጠፋበት አብዴፓ ሆይ ማን ከለከለው ሐረር ብሔራዊ ሊግ ማን ከለከለው ነገር ግን እነዚህ አጋር ክልሎች አቅም ግንባታ ስራዎች ያስፈልጋቸዋል ተብሎ ልዩ ድጋፍ ቦርድ ተቋቁሟል ማን ይደረግ ነው አሁን እኮ ችግሩ ምን መሰለህ የእንትን ጥያቄ ሆነ የከለከላቸዋል ወይ ነው የጥያቄ እናንተ እንደልዩ መንግስት አይደለም ገብቶኛል የከለከላቸው ባይኖርም እንደ ስጋት ከታያችሁ ልዩ ድጋፍ ቦርድ ያስፈልግ ከታመነ ያስፈልጋል ያምን ነው በቃማ መንከለከላቸው ማን ይከለከላቸው መልካም እንለፈው እንደው ሌላ አንድ ታሪካዊ ጥያቄ ላንሳ በቀረችን ጥቂት ደቂቃ ላይ እንደው ብዙ ጊዜም ስለሚባል ነው እርሶ ንግግሮትን ብዙ ጊዜም ስለመከታተል ነውና አንድ የውጭ ቃለ መጠይቅ ላይ ነው እንግዲህ በኤርትራ ጉዳይ ላይ ቀድሞ ተይዞ የነበረው አቋም በተለይ የቅኝ ግዛት ጥያቄ ነው ኤርትራ ትግል ጥያቄ የሚለውን ጉዳይ እንደገና ቢታይ ቢፈተሽ ጥሩ ነው ምሁራን ቢያዩት